በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያስፍራ እኔ አልፈለኩም አሁን ወደ ቤት መመለስ ተረዳኝ በቃ እኔ አሁን በዚህ ሰዓት ወደ ቤት መመለስ አልፈልግም ይቅርታ አድርግልሃለሁ ግን አልመለስም በቃ ተረዳኝ አሁን ደግሞ የኔ ጊዜ ነው የኔ ሰዓት ነው በቃ እረፍት ስጠኝ ተረዳኝ በእናትህ በቃ ጊዜ ይፈልጋል እኔ ብቻ ለአንድ ቀን እዛ ቤት ውስጥ መኖር አልፈልግም ለአንድ ቀን መኖር አልፈልግም እንዴ በሪስ ትቀጭኛለሽ እኔን አንቺን በማጣት እኔን ትቀጭኛለሽ አንተ ራስህን ለማረጋጋት እንደወጣው ሁላ አሁን ደግሞ ለራሴ ጊዜ የምሰጥበት ታይም ነው ናፍቃችሁኝ እኮ ነው የመጣሁት ነው በጣም ነው ናፍቃችሁ ተራራቀን እኮ ስንት ቀን ሆነን 5 ቀን ቀልድ አይደለም እኮ ሁሉ ጊዜ ነው ይቅር ኳሌዳው አንቺን ቀርተሻል ይቅር እጄን ላላገኝሽ ሄደሻል ምን ባረሰው ላየው በጓጓም ያኔ ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ እግዚአብሔር ይመስገን አለን እንግዲህ ያው ሰሞኑን እየተነሳ ያለውን ነገር እያያችሁ ነው እውነት ለመናገር አሁን እኔ በጣም ጉዳት ላይ ነኝ ያሉት ማለት ምኑን በጣም ናፍቀኛለች ልጄም በጣም ናፍቆኛል ተወለዳችሁ ታውቁታላችሁ የገባችበትን አላወኩም ነበር ቤቱን ጥላ ነበር የወጣችሁ ግን ያው ጓደኞቿን ጠይቄ ምናምን አግኝቻታለሁ በመጨረሻ ደውዬላታለሁ እግዚአብሔር ይመስገን አግኝቻታለሁ እየመጣች እንደሆነም ነግራኛለች ልንገናኝ ልናወራ ፈቅዳ እየመጣችልኝ እንደሆነ ነግራኛለች ፕላስ ደግሞ ልጄንም ይዘሽው ነው ስላልኳት ልጄን ታሳየኛለች ብዬ ተስፋ አደርጋለሁ ያው እኔም ስሜታዊ ሆኜ ነው እውነት ለመናገር ግን በቃ ያው ፍቅር ውስጥ ያለ ነገር ነው ትዳር ውስጥ ያለ ነገር ነው መጋጨት መታረቅ ያለ ነገር ነውና ቤተሰቦቻችን ያው ዛሬ ደስ የሚል ዜና ሰማለኝ ብዬ ተስፋ አደርጋለሁ ያው ወደ ቤቷም እንድትመለስ ፈልጋለሁ ቤቱ ይከብዳል በቃ ያለሷ እውነት ለመናገር በጣም ነው የሚከብደው እንዴት ብዬ ልንገራችሁ ቤት ውስጥ ፍቅር የነበረበት ቤት ውስጥ ልጅ ደግሞ ሲቦርቅ የነበረበት ቤት ውስጥ ስትገቡ ከልጅ ጋር ከሚስታችሁ ጋር የምታሳልፉት ደሳስ የሚል ጊዜያቶች አሉ ማለት ይሄ ነው ትውስታ እንግዲህ ትዳር ውስጥ እኔና አምኑ ጋር የነበረው ነገር እውነት ለመናገር በቃ ደስ የሚል ነበረ ፍቅራችን ደስ ይል ነበረ ከአሁኑ ጋር የነበረን ከልጃችን ጋር የነበረን ግንኙነት ደስ ይል ነበረ ያን ሁሉ ነገር ነው አሁን ያጣሁት ባንዴ ነው ያጣሁት ላፍታም እንኳን ሳንለያይ የታየንበትን ያስፍራ ዛሬ ሳይነን ለፈራ በቃሌ ሴት ናት ብዬ ነው እንግዲህ ብዙ ጊዜ ነግሬያቸዋለሁኝ አትውጪ በዛ ሰዓት አትውጪ አልኳት ለዛ ነበረ ምንም ማድረግ አልችልም ቤቱን ጥላውታለች እኔ ተረጋጊ ነበር ያልኳት እሷ ግን ከኔ ርቃ ብዙ ነገሮችን ማሰብ ነው የፈለገችውና የመረጠችው ያው እንግዲህ ከብዙ ቀናት በኋላ የትም እንደሄደች ማለት ቤተሰቦቿን ማያውቁም ቤተሰቦቿን በጣም ደንግጠው ነበር ስደውልና አስጠይቃቸው እናንተ ጋር መጣች እንደ ቤት አስጠይቃቸው በጣም ነው የደነገጡት በጣም ቀላል ነገር ነበር የመሰላቸው ግን ያው በመጨረሻም ያው ሰው ተባበረኝ አመሰግናለሁ በዚህ አጋጣሚ አገናኝታኛለች ደውዬ አግኝቻታለሁኝ በስልክ ነው ያገኘኋት አሁን ግን ከስንት ቀን በኋላ እንግዲህ ላገኛት ነው ያው እኔ ለመናገር በጣም ነው ናፈቀች በጣም ልጄም በጣም ናፍቆኛል ወደ ቤት አብረን እንሄዳለን ብዬ ተስፋ አደርጋለሁኝ ታውቃላችሁ የነበረንን ነገር እኔና አምኑ ጋር የነበረንን ነገር በደንብ ነው የምታውቁትና ቤታችንም ጭር ብሏል ቀዝቅዟልና ዛሬ አብራኝ ሄዳ ቤታችንን ታሞቀዋለች ብዬ ተስፋ አደርጋለሁኝ ያው እንግዲህ ኮሜንት ላይ ብዙ ነገር ላይ የጻፋችሁልን ያላችሁ ሰዎችን ከልብ እናመሰግናለን ማለት የኔና የምኑን አንድነት አብረን እንድንኖር አብረን እንድንሆን በጣም ብዙዎቻችሁ ጽፉልን ነበርና እስኪ ዛሬ ያው ጸሎታችሁ ይሰምራል ብዬ ተስፋ አደርጋለሁኝ ትመጣለች ስትመጣ ይዣት አወራታለሁኝ በተቻለኝ አቅም ያው ይቅርታ መጠይቃታለሁኝ እናንተ ፊት ይቅርታ ጠይቃታለሁኝ ከዛ በኋላ አኑዬንና አምኑዬን ይዤ ዛሬ ወደ ቤቴ ገብቼ ደስ የሚል ጊዜ እናሳልፋለን ብዬ ተስፋ አደርጋለሁኝ እንግዲህ ቤተሰቦቻችን ያው ምን እንደምነግራችሁ አላቅም ምን እንደምላችሁ አላቅም ልጅ ወለዳችሁ ታውቁታላችሁ አኑዬ ደግሞ ከኔ ጋር የነበረውን ነገር አላቅም በቃ እንዴት ብዬ ልንገራችሁና በጣም ነው ናፈቀኝ በቃ በጣም እና ይዛው እንድትመጣ ነግሬያታለሁኝ ይዛው ትመጣለች ብዬ ተስፋ አደርጋለሁኝ በደንብ እናወራለን ቤተሰቦቻችን በትዳር ውስጥ እውነት ለመናገር ብዙ ነገር ይፈጠራል አለመግባባት ይፈጠራል ግጭት ይፈጠራል
ፕላስ በስሜት አለመጣጣም ብዙ ነገሮች ይፈጠራሉ። ግን አሁን እኔ የተማርኩት ነገር ቢኖር በዚህ እንትን ውስጥ ተነጋግሮ መፍታት ነው የመሰለ ነገር የለም። ሁሉም ኃይለኛ መሆን አያዋጣም ብዬ አስባለሁ። አሁን እኔም ኃይለኛ ሆንኩኝ፣ እምኑም ኃይለኛ ሆነች። ያ ነገር ጥሩ ነገር አይፈጥርም ካየሁት ከተማርኩት ማለት ነውና በተሻላችሁ አቅም ትዳር ውስጥ የሚፈጠሩትን ነገሮች በፍቅር በእጮኝነትም ጊዜ ሊሆን ይችላል የሚፈጠሩትን ነገሮች ተነጋግራችሁ ተግባብታችሁ ብትፈቱት ብዬ እመክራችኋለሁ። ምክንያቱም እኔ ያየሁትን ነገር አውቃለሁ። ብቻችሁን ከቤት ስትወጡ የምታርፉበት ሌላ ቤት የላችሁም። ሌላ ያዘጋጃችሁት ሰው የለም። የት ነው የምትሄዱት? ሰው ጋር ነው የምትሄዱት። ሰው አስቸግራችሁ ነው ሰው ጋር ነው የምትቀመጡት ምናምን። የራሳችሁ ቤት እያለ የራሳችሁ ትዳር እያለ እንደሚታወቀው ኑሮ በጣም ተወዷል። ደግሞ ያው እንግዲህ ሰው ጋር ጫና ስንሆን የሚፈጥረው ነገር በጣም ብዙ ነገር ነውና በተቻላችሁ አቅም ንዴትን ነገርን የጸብን ባናሳድር ባናቆይ እና ደግሞ መረዳዳት ብንችል አሁን እኔ ምኑን ብረዳት እሷ እኔን ብትረዳኝ ያንን ተምሬበታለሁኝ። ግን በቃ ካጣዋት በኋላ ከሄደች በኋላ የተሰሙኝ ስሜቶች ናቸው እነዚህ እና ቤተሰቦቻችን እንግዲህ ዛሬ ደስ የሚል ዜና እንሰማለን ብዬ ተስፋ አደርጋለሁ። ይዣት ወደ ቤት እንሄዳለን ብዬ ተስፋ አደርጋለሁ። እንግዲህ ቤተሰቦቻችን አመሰግናለሁ። ትመጣለች። ስትመጣ እንግዲህ ያለውን ነገር አብረን እናወራለን። እኔ ደስ ብሎኝ ነው የመጣሁት ለመናገር በቃ እሺ ስትለኝ ያው ከዚህ በፊት እንጣላለን፣ ድሮ በፍቅረኝነት ጊዜያችን እንጣላለን እና እንዳታገኘኝ ብላ ሄዳ ደውዬ ግን ሳገኛት ምናምን በቃ ደስ የሚል ነው። ጸቡን ረስተን ወደ ፍቅር ነው ምናምን በቃ የምንገባውና ዛሬ እሱ ይደገማል ብዬ ተስፋ አደርጋለሁ። አብራችሁን ትመጣለች፣ እናገኛታለን፣ በደንብ እናወራለን። ከዛ ምን እንደምወድሽ አውቃለሁ፣ ታውቂያለሽ፣ አንቺን ታውቂያለሽ። የህል ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራስ ልሸኝ ጨክኜ የምወድሽን ሰው ሆድዬ የማመሽ የሆነ እሱ በእኛ ምክንያት እንዲከራተት ስላልፈለኩኝ ዛሬ መያዝ አልፈለኩም። ናፍቃችሁኝ እኮ ነው የመጣሁት ነው በጣም ነው ናፍቃችሁ። ተራራቀን እኮ ስንት ቀን ሆነ? 5 ቀን። ቀልድ አይደለም እኮ ሁሉ ጊዜ ነው እየቀለድሽ ነው? ይሻል መጣው ነው አሁን ማንከራተት አልፈለኩም። አንተንም አክብሬ ነው የመጣሁት። በጣም ስላስጨነቀኝ ነው የመጣሁት እና ደግሞ የምትነግረኝ ነገር ካለ ንገረኝና ልጄ ስለሰሰቸው ስለመጣሁ ቶሎ መሄድ አለብኝ። የኔ ቆንጆ አሁን እኔን አለማግኘት ያስፈልጋል? የምትሄጂበትን እንኳን የሆነች ነገር እንኳን አትልኝም ማለት ይሄን ያህል መልፋት አለብኝ አንቺን ለማግኘት? ቢያንስ እዚህ ቦታ ነው የሚሄደው ተብሎ እኮ ይወጣል አይደል? ደግሞ እኮ ቤቱን እኮ የተውኩልሽ ቢያንስ አንቺ ከራስሽ ጋር ተወያይተሽ ከራስሽ ጋር ተነጋግረሽ የሆነ ነገር ማድረግ ትችያለሽ ብዬ ነው። አንድ ነገር እንድትረዳኝ እፈልጋለሁ። እባክህ ለመስማት ሞክር። እምኑዬ ምን ልረዳሽ? ፍቅራችን ይበልጣል እኮ ከምንም ማለት ነው። እሺ የተፈጠረው ነገር እንደተፈጠረ ሆኖ እኔ ይበልጥ ያናደደኝ ከቤት ውስጥ ትታየኝ ስትወጣ ነው አይደለ? ይገባኛል። እንድትረጋጊ እያልክ እኮ ብዙ ቀን ትታየኝ እየወጣ ነው አይደለ? እኔ ደግሞ ካንተ ውጭ ሊያረጋጋኝ የሚችል ሰው አልነበረም። እንድትረዳኝ የምፈልገው ነገር እኮ አሁንም ቢሆን አንተ ነህ ያለኸኝ። ለደስታዬም አንተ ነህ፣ ለሐዘኔም አንተ ነህ ያለኸኝ። በቃ ስከፋም ሁሉ ነገር ሳረጋ አንተ ነህ ያለኸኝ አይደለ? ከጧት እስከ ማታ ካንተ ጋር ነው ያለሁት። ስቅም ሳለቅስም ሁሉ ነገር አንተ ነህ። ግን ችግር ሲፈጠር ለምንድን ነው የምትሮጠው? ለምንድን ነው የማትጋፈጠው? ለምንድን ነው ወጥተህ ሌላ ቦታ ማደር የምትፈልገው? እኔ እኮ ለምን እንደዛ አደረክ ለምን እንደዚህ ሆነ ምናምን ሳይሆን ጀስት በቃ እንድታረጋጋ የምፈልገው አንተ ነህ፣ ሌላ ሰው አይደለም። በእኔና ማንተ መሀል ሰው ገብቶ እንዲያረጋጋን አይደለም የምፈልገው። አንተ ነህ በቃ ሁሉን መፍታት የምንችለው እኔ እና አንተ ነን። አንተ ግን ሁሉ ጊዜ የሆነ ነገር ሲፈጠር መሮጥ ነው፣ የሆነ ነገር ሲጠይቅህ ፊትህን ማዞር ነው። እኔ እንደዛ እንዲሆን አልፈልግም። ይቅርታ እሱ የኔ አረዳድ ነው። እኔ እንደ ባል እንደ ወንድምም እንደ ጓደኛ ነኝ ካንቺ ጋር ነው። ብዙ ነገር ትነግሪኛለሽ፣ ብዙ ነገር አሳልፈናል አይደለ እኮ። እኔ ችግሩን በቃ የሆነ ነገር ቀዝቀዝ ባለ መልኩ ከራስሽ ከሆነሽ ትፈቻለሽ ብዬ አስቤ እንጂ ሌላ ነገር አስቤ አይደለም። እሱ የኔ ጥፋት ነው። በቃ እንደ ባል ችግሬን ቁጭ ብዬ አውርቼ መፍታት ነበረብኝ። አውቃለሁ እሱ የኔ ችግር ነው። ናፈቃችሁኝ እኮ ምንዬ እንዴ! ይሄ ሁሉ ቀን መቀጣት እንዴ! ምን አጠፋሁኝ እኔ? አቤት እኮ መጣው ልጄን ሰው ጋር ማሳደግ ፈልጌ አይደለም የሄድኩት። ግን በቃ አንተ ራስህን ለማረጋጋት እንደወጣው ሁላ አሁን ደግሞ ለራሴ ጊዜ የምሰጥበት ታይም ነው። አሁን ደግሞ ዛሬ ይዤበት ያልመጣሁበት ምክንያት በእኛ ምክንያት እንዲንከራተት አልፈልግም። ፍቅራችን ይበልጣል እኮ
እኔና አንቺ ወደ 10 ምናምን ዓመት አብረን ይኖር ልጆች ነን እኮ አይደል? በቃ ዮዬ እንድናወራ አይደለ የሰማኸኝ የጠራኸኝ? ስለዚህ በቃ እንድናወራ እኔ ስሜቴን እንድገልጽልህ ፍቀድልኝ። በቃ ዮዬ እዛ ቤት ተቀምጬ ምንም የተሻለ ነገር እንደማልወስን ስለተረዳሁኝ ነው የወጣሁት። ሲቀጥል ደግሞ አንተ የፈለክበት ቦታ ሄደህ ትመጣለህ። ከዛ በኋላ የሆነ ችግር ቤት ውስጥ ታገኘኛለህ፣ የሆነ ችግር ይፈጠራል። እኔ ዳግም እንደዛ እንዲሆን አልፈልግም። አሁን የተሻለ ይሆናል። ሌላው ነገር ደግሞ በጣም ጭቅጭቅ ከብዶኛል። በቃ እኔ በጣም ጭቅጭቅ እየሰለቸኝ ነው። ሌላው አኑዬን ማንከራተት አልፈልግም። አሁንም ትቼው ለሰው ሰጥቼ ነው የመጣሁት እኮ። ይቅርታሽ ስላንከራተትኳችሁ ይቅርታ። አቤት እኮ ብትሆኚ ሁሉ ነገር አይፈጠርም። የሄድሽበትንም ቦታ ሳትነግሪኝ እኮ ነው የጠፋሽው። ከባድ ጥፋት አለው ብዬ ልንገርህ። መተህ እንደምትጨቀጭቀኝ እንኳን ነገርኩሽ እኮ አስረዳሁሽ። የስልኩንም ነገርኩሽ፣ ሁሉን ነገር ነገርኩሽ። ያለብኝን ጭንቀት ነገርኩሽ። ተረድተሽ መተሽ እንደማባበል ትጨክኝብኛለሽ እኔ ላይ። እኔን ተላይ ለመጨከን ፈልጌ ሳይሆን ፍቅራችን እኮ ይበልጣል የኔ ቆንጆ። ብዙ ነገር እኮ አሳልፈናል አይደል? አሁን ምንም ለማግባባት አትሞክር። ምክንያቱም እኔ አሁን ጊዜ እፈልጋለሁ። በቃ እኔ እፈልግሻለሁ፣ አፈልጋችኋለሁ። ምን ላድርግሽ? ዮዬ ተረዳኝ በእናትህ። በቃ ጊዜ እፈልጋለሁ። እኔ ብቻ ለአንድ ቀን እዛ ቤት ውስጥ መኖር አልፈልግም። ለአንድ ቀን መኖር አልፈልግም። እንዴ ይሄንን ማሰብ የነበረብህ ትተህን ብቻችን ስንወጣ ነበር። አሁን ግን ጊዜው ረፍቷል። ያውቃለሁ። ይቅርታ እሺ፣ ስለ ሁሉም ነገር ይቅርታ፣ በጣም ይቅርታ። እሺ ይቅርታ አድርጊልኝ። እሺ ይቅርታ አላረኩልህም ማለት እኮ አይደለም። እኔ ይቅርታ አድርጌልሃለሁ። እኔ እንደምወድሽ አውቃለሁ፣ ታውቂያለሽ። አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ? ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራስ ልሸኝ ጨክኜ የምወድሽን ሰው ሆድዬ የማምነሽ። አረ በእናትህ እንደዚህ ያደረክ እንዲሄድ አታድርገኝ እባክህ። አረ እባክሽ ይሄው ይቅርታ በቃሽ። እኔ ሁለተኛ አይለመደኝም። በቃሽ አጥፍቻለሁኝ። ይቅርታ በማርያም ተነስ እኮ ይቅርበኝ። እኔ ዛሬ ወደ ቤት አብረሽኝ ካደሽ እኔ ከዚህ ላይ ልነሳ ብያለሁ። እሺ በቃ ተነስ። ይቅርታ ብያለሁ፣ ግን ወደ ቤት አሁን መሄድ አልችልም። ስማኝ በቃ እኔ ብቻዬን እዛ ቤት መግባት አልፈልግማ። አልችልም እንዴ አይኗ ብዙ ነገር አጥፍቻለሁኝ። እየጠየቅኩሽ እኮ ነው። ጥፋተኛ ነሽ እያልኩሽ አይደለም። ብዙ ነገር አጥፍቻለሁ። እንደ ባል አንቺ ማገዝ ነበረብኝ። እንደ ባል መስማት ነበረብኝ። እኔስ ማን አለኝሽ? ኢቭን የምሄድበት ቦታ እኮ የለኝም። የምሄደው እኮ ሰው ጋር ተጠግቼ ነው ያለሁት። ለመረጋጋት ሰው ጋር ነው የምሄደው አይደል እንዴ? መጠገዬ፣ መደበቄ፣ መሸሸጌ እኮ እናንተ ናችሁ አይደል እንዴ? እኮ የት ልሂድ ነው ያው? የት ልሂድ? ደህና ነሽ አንቺ? ደህና ነሽ? የምሬ ነው። ደህና ነሽ? ምንድነው ውስጥሽ የሚልሽ ንገሪኝ እስቲ ላዳምጥሽ። አሁን ላዳምጥሽ። መስማት ከቻልክ እስቲ አሁን እንኳን ስማኝ። ይኸውልህ ይቅርታህን ተቀብያለሁ። እኔ ሌላ ነገር አድርገኸኛል ምናምን እያልኩ አይደለም። ይቅርታ አንደኛ እንድትይዝልኝ የምፈልገው ነገር በቃ ይቅርታ ብለህ እግሬ ላይ ወድቀህ እኔ ወደ ቤት መመለስ አልፈልግም። ይቅርታ ስላልከኝ ብቻ እግሬ ላይ ስለወደቅ ብቻ ወደ ቤት መመለስ አልፈልግም። ሌላ ይቅርታ አድርጌልሃለሁ። ሌላው ነገር ደግሞ እኔ ላይ ጥፋት ሳይኖር ቀርቶ አይደለም። በቃ እኔም አጥፍቻለሁ። ለሱም ትልቅ ይቅርታ ጠይቃለሁ። በቃ መረዳት ነበረብኝ። ሌላ ህይወት እንደጀመርክ ማሰብ አልነበረብኝም። እኔም ትልቅ ጥፋት አለብኝ። እኔ ልክ ነኝ እያልኩ አይደለም፣ ግን በቃ አትሊስት አሁን ትንሽ ጊዜ ስጠኝ። በቃ እዛ ቤት ገብቼ የተሻለ ውሳኔ ልወስን አልችልም። ለኔም ለአንዱ ትንሽ ረፍት ስጠን። በቃ ፍቅር ክፍተት አይፈልግም። እኔ ደግሞ ትንሽ ጊዜ ረፍት ይገባብናል። እኔ ጎዳብሻለሁኝ። አንቺም እኮ ደስተኛ እንዳልሆንሽ ፊትሽ ያስታውቃል። ደህና አይደለሽም። ሌላ ነገር ነው የመሰልሽው። በቃ አጠፋው። በጥፋት ያ ጊዜያቶች ተቃጠሉ አይደል እንዴ? እኔና አንቺ ጋር እኮ አንድ ቀን ቫልዩ አላት አይደል? ፍቅራችን ላይ ልጃችን ላይ በልጅ ትቀጭኛለሽ እኔን? አንቺን በማጣት እኔን ትቀጭኛለሽ? ያኔ ሁለት ቀን አድረህ በቃ አጠፋው። ይቅርታ እሺ። ምንድን ነበር አስበህ የምትወጣው እኮ? ይቅርታ አጠፋው። ምን ያሰብክ ነበር የምትወጣው? እሺ ንገረኝ። ተረጋጊ ብዬ ነው አምኑ። በጣም ሆት ስትሆኝ አንቺ ስለፈለኩኝ ነው ቤተሰብ ጋር ነው አብሬሽ አጠገብሽ ሆኜ ተረጋጊ። አታስብ ስለኔ፣ ቤተሰብ ጋር ነው ያለሁት። በቃ ስለኔ አታስብ፣ ስለ ልጅህ አታስብ። ዛሬ ይዤው ያልመጣሁት
እንዲረጋጋ ስለፈለኩ ማንከራተት ስላልፈለኩ ነው ልጃችን። እኔስ እሺ አሁንም ዛሬ የመጣሁት ይውዬ በቃ ነገሮችን ትንሽ ተነጋግረን እንፈታለን ብዬ ስላሰብኩ ነው። አሁን ደግሞ በቃ ትንሽ ጊዜ ለራሴ መስጠት ፈልጋለሁ ለመወሰናቸው ውሳኔዎች፣ ለሁሉም ነገሮች ብዙ ነገር መወሰን አለብኝ ስለራሴ። በቃ ይውዬ የተፈጠረው ነገር ተፈጥሯል አይደለ? በቃ እሺ ተፈጥሯል። አንተንም ይቅርታ አድርጌልሃለሁ፣ ግን ሰዓት ፈልጋለሁ። በቃ ልጄን ቤተሰቦቼ እያያዙልኝ ነው። ለራሴ ጊዜ እየሰጠው ነው። ይኸው ተረዳኝ። በቃ ምንም ወስኛ አይደለም። ቤተሰብ ጋር ነው ያለሁት። የተሻለ ነገር ለመፍጠር ነው ቤተሰብ ጋር ያለሁት አይደል? የተሻለ ነገር ለመፍጠር ነው አንተም ከቤት ስትወጣ የነበረው። አሁን ደግሞ የኔ ጊዜ ነው፣ የኔ ሰዓት ነው። በቃ እረፍት ስጠኝ። በቴክስትም ነግሬሃለሁ እኮ ስደውልልኝ እያነሳሁ ያልነበርኩት በቃ ለራሴ ጊዜ እየሰጠው ነው እንጂ ሌላ ሰው ጋር አልሄድኩም፣ ሌላ ወንድ ጋር አልሄድኩም። የተለየ ነገር አድርጋለሁ እኔ ሄደሻል አላልኩም እኮ። በቃ ጊዜ ስጠኝ። አንቺም ብቻሽን ነሽ፣ ልጄም ብቻውን ነው። አብረን ነው ትረዳኝ። የምፈልገው ነገር ይቅርታ አድርጌልሃለሁ፣ እኔንም ይቅርታ አድርግልኝ። ቤት ለመመለስ አሁን ዝግጁ አይደለሁም። በቃ ይሄ ነው ለለኝ። ከዚህ ውጪ ዛሬ ምንም ሀሳብሽን ንገሪኝ። ምንድነው የሚያስጨንቅሽ? ፊትሽ አስታውቃል ደህና እንዳልሆንሽ ንገሪኝ። ምንድነው የሚያሳስብሽ? ፍቅራችንን አስቢ እንጂ እኔ ቆንጆ። በቃ እኔ በሆነው ነገር በጣም ከፍቶኛል እኮ። ምን አይነት ውሳኔ ነው ውሳኔ የምትይው? ምን አይነት ውሳኔ ነው ውሳኔ? ምንም አይደለም። አሁን እሱን ለመንገድ ዝግጁ አይደለሁም። በቃ ተረዳኝ። ምንም አይነት ውሳኔዎችን ለመንገድ ዝግጁ አይደለሁም። አኑን አምጥቶ አንተን ለማገናኘት ዝግጁ አይደለሁም። በቃ ይሄን ነው ልልህ የምችለው። ሌላ ምንም ልልህ አልችልም። ይኸው ፍቅራችንን ማሰብ መቻል አለብን። እንደ ተጎዳሽ አውቃለሁ እኮ በጣም ጎድቼሻለሁ። ባለማወቅ ጎድቼሻለሁ። ይቅር በይኝ እያልኩሽ ነው። እኔ ቆንጆ ባለማወቅ ነው የጎዳሁሽ። ታሪክ ይላል ግን አሁን ቤት ለመመለስ ዝግጁ አይደለም። እሺ ሰው ቤት ደስ ይላል። ቤትሽን ትተውቶ ሰው ቤት ደስ ይላል። ፈልጋለሁ ተመችቶኝ አይደለም ቁጭ አልኩ እኮ አብረን። በዛ ላይ ደግሞ ብቻዬን አይደለም ልጅ አለ እኮ አብሬሽ ላግዝሽ። እስከ ዛሬ እያገዝኩሽ አይደል እንዴ ያለሁት? ቤት ለመመለስ አሁን ዝግጁ አይደለም። ተረዳ። አሁን እኔ ተመለስኩኝ እኮ እኔ ተመለስኩኝ። እኔ እንደምወድሽ አውቃለሁ፣ ታውቂያለሽ። አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ? ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ካራሰው ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምነሽን እኔ እንደምወድሽ አውቃለሁ፣ ታውቂያለሽ። አንቺን ታውቂያለሽ። ይህን ውሃ ነገር ምን ያመጣጤ ደስ ብሎኝ ነበር የመጣሁት። ምን ለመናገር የምር አንቺንም ልጄንም ይዤ ወደ ቤት ሄደን ደስ የሚል ጊዜ እናሳልፋለን ብዬ ነበር አስቤ የመጣሁት። ይሄን ያልብሽን እንደሰበርኩትኝ አላውቅም ነበር። ወሰንሽብኝ እኮ ነው፣ ቆረጥሽ እኔ ላይ ከባድ ጥፋት እኮ አጥፍቼ አላውቅም ምን ያረል ባለመረዳዳት ባለመግባባት የተፈጠረ ነገር ነው። ይሄን ነገር መረዳት መቻል የለብሽም? ተረድቻለሁ። መጥፎ ነገር እንዳላደርግ አውቃለሁ እኮ ታዲያ እኔ ቆንጆ ግን በቃ ጊዜ ስጠኝ። ምን ያህል ጊዜስ? እስቲ ምን ያህል ጊዜ? እሱ ደውዬ አሳብ እኔ እስከዛ ምን ሆናለኝ? አሁንም ስትፈልግ የሆነ ሰዓት ደውዬ አገናኝሃለሁ። ጭራሽ ስፈልግ ነው ማግኘት የምችለው? ተረዳኝ። ምን አይነት ወንጀል ሰራው? ምን ፈጸምኩኝ? በቃ እንድትረዳኝ እፈልጋለሁ እኮ። ተረዳሁሽ፣ ግን እቤት ሆኜ ካንቺ ጋር ሆኜ ልጋፈጠው። በቃ የሚያሳስብሽን የሚያስጨንቅሽን ነገር አብሬሽ ልጋፈጠው። ፍቃደኛ ሆንኩኝ እኮ ለሱ አይደል? እንድትረዳኝ ከፈለክ እባክህ ጊዜ ስጠኝ። ምን ያህል ጊዜ? መመለስ ባለብኝ ሰዓት እመለሳለሁ እኮ። ምን ያህል ጊዜ? ለልጄም ለኔም ጊዜ ስጠን በቃ። እኔ መጥፎ ቦታ አይደለሁም ያለሁት፣ ቤተሰቦቼ ጋር ነኝ አይደል? አሁን ነግሬሃለሁ እኮ በቃ መተህ ማግኘት ትችላለህ። እስከዛሬ ድረስ አላወቅም የት እንዳለሁ አይደል? አሁን ቤተሰቦቼ ጋር ነው ያለሁት። ልጄም ሰላማዊ ቦታ ነው ያለው። ልጄንም የሚይዝልኝ ሰው አለ። ለራሴ ጊዜ እየሰጠው ነው። ምንም እያደረኩኝ አይደለም። የዛኔ በቃ አሁን ጊዜው ነው ብዬ ሳስብ እደውልልሃለሁ። መወሰናቸውን ውሳኔዎች አሳውቅሃለሁ። እስከዛስ እኔ የሆነ ነገር ቢፈጠርስ? እምኑዬ መሀል የሆነ ነገር ቢገባስ? ፍቅራችን ውስጥ የሆነ ነገር ቢገባስ? አንቺ ጋር የሆነ ነገር ቢፈጠርስ? ፍቅር ክፍተት አይፈልግም እኮ አይደል እንዴ? ክፍተቱን የፈጠርኩት እኔ ነኝ። ግን ለሱ ይቅርታ በቃ ይቅርታ እየጠየቁሽ ነው። እሺ ይቅርታ አደረኩልህ እኮ። ምንድነው የምትፈልገው? ወደ ቤት እንሂድ አሁን። እሺ በይኝና አሁን ልሄድ አልችልም። ይኸው ለምን ደግሞ አንተ ስትፈልግ ነው ሁሉ ነገር የሚሆነው። አንተ ስትፈልግ ትወጣለህ፣ አንተ ስትፈልግ ትገባለህ፣ አንተ ስትፈልግ ይዘኸኝ ትሄዳለህ። እኔ አልፈለኩም አሁን ወደ ቤት መመለስ። ተረዳኝ በቃ። እኔ አሁን በዚህ ሰዓት ወደ ቤት መመለስ አልፈልግም። ይቅርታ አድርጌልሃለሁ ግን አልመለስም። በቃ ተረዳኝ።
ለምን እንደዚህ እንደሆን ታረጋኛለህ? ለምን እንደበሳጭ ታረጋኛለህ? እና ማትረዳኝ በቃ ተረዳኝ። ወደ ቤት መመለስበት ሰዓት አይደለም። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራስ ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምነሽ። አይኗ በጣም በድዬሻለሁ፣ ይቅርታ በቃ የኔ ቆንጆ። አልበደልከኝም፣ በድለኸኛል ብዬ አይደለም እኮ ይቅርታ። ከኔና አንቺ እኮ የኔና አንቺ መለያየት እኮ ማንም አይፈልግም አይደል እንዴ? አይ ነው እኔ ነኝ እንደዚህ እንዲሆን ያደረኩትኝ እኔ ነኝ። ግን በጣም ይቅርታ በቃ የኔ ቆንጆ። አክስሻለሁ የኔ ፍቅር ማሪ ይቅርታ አድርጌልሃለሁ። እኔም ላጠፋው ቤት ስገባ ቤት ስታገኘኝ ደስ ይልሽ ነበር እኮ የኔ ቆንጆ። ምንድነው የገባው በመሀላችን የኔ ፍቅር? ምንድነው የገባው? እወድሻለሁ እኮ ታውቂያለሽ አንዴ አውቃለሁ፣ ግን አሁን ለመመለስ ጊዜው አይደለም። በግፊትም እንድትመለሰኝ አልፈልግም። እኔ አልገፋሽም የኔ ቆንጆ፣ በፍቅር እንድትመጪ ነው የምፈልገው። ግን ክፍተት እንዳይፈጠር ነው የፈራሁት መሀላችን። በቃ ውሳኔ እንድታከብርልኝ ሴጣን እኮ ክፉ ነገር ነው የሚከታተለው አይደል እንዴ? ይገባኛል፣ ግን በቃ ዝግጁ አይደለሁም አሁን ለመመለስ። እኔና አንቺ እኮ ብዙ ነገር አሳልፈናል። ከዚህ የባሰ ብዙ ነገር አልገጠመንም። እንዴት ነው ያለፍነው? እንዴት በርትተሽ ነው ያለፍሽው የኔ ቆንጆ? ከኔ ጋር እኮ በፍቅር መኖር ስትፈልጊ፣ ከኔ ጋር ለመኖር ስትወስኝ እኮ ብዙ ነገር ገጥሞናል አይደል እንዴ? ያንን ነገር ያሳለፍሽበት ሃይላይት የለዛል። ምንድነው ያደከመብኝ የኔ ቆንጆ? ብዙ ነገር ከባባድ ጊዜያቶችን አልፈን እንደዛ ደሳስ የሚሉ የፍቅር ጊዜያቶችን አልፈን ዛሬ ትንሽ ነገር ይበጠብጠናል እኔና አንቺን። የሚሰማሽን ንገሪኝ እባክሽ የኔ ቆንጆ። ልረዳሽ እስቲ ንገሪኝ፣ ውስጥሽ የሚልሽን ንገሪኝ እስቲ። አስቢ ወደ ኋላ ያሳለፍነውን ታሪክ ያሳለፍነውን ነገር አስቢ ውስጥ በቃ እንደምወድሽ ታውቂያለሽ። አንቺም እንደማትጠይኝ አውቃለሁ፣ እንደምትወጂኝ አውቃለሁ። ምንድነው መሀላችን የገባውሽ? ሳላስብ ቀርቼ አይደለም። ታዲያ እየጨከንሽብኝ እኮ ነው። ከዚህ የባሱ ችግሮች ገጥመውን አልፈናቸዋል። ይሄ በጣም ቀላል ነገር ነው። ለልጄም እኮ እንዳንተ አይነት አባት መስጠት ቀላል አይደለም። መልካም አባት እንደሆን ካውቃለሁ፣ መልካም ባል እንደሆን ካውቃለሁ። ግን እኔም ወደ ቤት ብመለስ ደስ ይለኝ ነበር። ግን በቃ የወሰንኩት ውሳኔ ስለሆነ አሁን መጨከን አለብኝ። ምን ሁለት ነገር እየፈለክ ትተወው የለ ምኑን ነው የሚቀረው? እምኑን ጤነኛ አልሆንም አንቺ ከተውሽ ኩዮዬ በቃ እኔ ደህና አልሆንም አንቺ ከተውሽ። እንደዚህ ለምንኸኝ ብመለስም ጥሩ አይሆንም። እኔ ምንድነው አልመታሽም እኮ አይደል እንዴ? በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስከላ ነበር ላስተማለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰ አንቺ የሌለሽበት ያልሄድም እግሬን አላነሳም። ይቅር ይቅር ኳሌዳው አንቺም ቀርተሻል። ይቅር ይቅር እጄን ላላገኝሽ ሄደሻል። ምን ባረሰው ላየው በጓጓም ያኔ አዎ ዛሬስ ላይኔ አላደውም ያንን ሰፈር ነኝ አዎ ባይኔ ባይኔ አላየውም ያንን ሰፈር ነኝ። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያስታ ዛሬ ሳይነን ለፈራ